እንዲህ ከምትንደፋደፍ እኮ ድሮ እንደምታስበው ከሀገር ብትወጣ ይሻል ነበር። ምን ከልብሽ ነው እንደዚህ ያልሽው? ምን ዋጋ አለው? ከልብ ሆነ አልሆነ ነገሮች ከመስተካከል ይልቅ እየባሱ ነው። ታውቋል። ምን ማለት ነው? ስንት ዘመን ስመኘው ከነበረ ወደ ውጭ ሀገር መውጣት ተስፋ እኮ ነው ሁሉም ትቼ መኪናዬን ሽጬ ካንቺ ጋር ለማድረግ ስራ የጀመርኩት። እና የታለ ለውጥ የታለ እድገታችን? እኔ ታየኝ ከቀን ወደ ቀን ወደ ድህነት ማሽቆልቆላችን ብቻ ነው። ታዲያ ፈልጌ መጣ ይመስልሻል? ሁሉም ይስተካከላል። ታገሺ። ከምንም በላይ ደግሞ መሀላችን ትልቅ ፍቅር አለ። ፍቅር ዳቦ አይሆንም። ወንድ ልጅ ነህ። እንደ ወንድ ልጅ ደግሞ ሁሉንም የማሟላት ግዴታ አለብን። ግን እየተናገርሽ ያለሽው ነገር ታውቆሻል? እውነት ካንቺ ነው የቃል የሚወጣው? ለምን እኔ እንደ ክፉ ሴት ታየኛል? ይሁን ነገር ውስጥ ከመግባት በፊት ቀደም ብለህ ነገሮችን እንደሚሆኑና እንደማይሆኑ መረዳት ያለብህ አንተ ኢንጂነር ነው። ሁሉንም የሞከርኩት አንቺ ስለምወድሽና አንቺ ጋር ከመኖር ካለኝ ጉጉት ነው። አባባን ከማሳከም ያልሸጥኩት መኪና ነው አንቺ ጋር ከመኖር ካለኝ ጉጉት ሸጬ ስራ የጀመርኩት። እና የታለ ስራው ተሳካ? ሁሉም ይስተካከላል። ትንሽ ጊዜ ታገሽ ወንድሜ። ቶሎ ድረስ አባባ ምን ሆነ? አባባ አርፏል። ምን? አባባ አረፈ? ውይ በጣም ያሳዝናል። በል እግዚአብሔር ያጽናል። ስሜት አስክሮ ስርቆስ ለምደስ